የምንጠበቅበት ቦታ ላይ ያለ መገኘት የሰው ልብ ይሰብራል። ሁሉ ጊዜ ነው መናገርሽ ገባሽ? አሁን አንዳንድ ጊዜ ሰዎች የጠባቂው ክፍተትም እንዳለው ነው ማለት ነው። የጠባቂው ክፍተት ምን መሰለ ተፈጥሮ ነው። ምን መሰለ ተፈጥሮ ጠባቂውም ችግር ነው አይደለ? ይኸውልህ ተፈጥሮ አንተ እኔን የምትፈልግበትን ቀን ትፈጥራለች። ገባ? እኔን አንተ የማስፈልግበት ቀን ይፈጠራል። ገባ? ማንንም ሰው ብረት አይደለም። መስማት ሰዎች የሚሰሟቸው ተውት ብሩ የሚሰሟቸው ሰዎች አያውቁም። አገኙኝ ምናምን ተብሎ you see ከዛ ደግሞ አንዳንድ ሰዎች አሉ ፊትህን አይተው ድምጽህን ሰምተው ምናምን አይና ቤት መምጣት አለብኝ አልወጣም ብትል ቤት የሚመጡ ኢሞሽናሊ ሪስፖንሲብል የሚሆኑ ማለት ነው። እነዛ ነው ብዙ ጊዜ ካያችሁ ሶሻል ሚዲያ ላይ ዱኤት የሚደረጉ ቮይስ ኦቨር እና የሚደረጉ ድምጾች አይታችኋል። የአብዛኛው ሰው ድምጽ ብሶት ነው። ተስፋ አድርጌ ጓደኛን አብሮ አደግን ተስፋ አድርጌ ምናምን አይኖ በጣም ብዙ ይሄ የሚያሳየው ልቡ በሰው ተሰብሯል ማለት ሰዎች መጠበቃቸውን አያቆሙም። ለምን የምትሞላውም የምትሰጠውም የምትቀበለውም የምታገኘውም ነገር ከሰዎች ጋር የምትጋራው ነገር ስለሆነ እኔ ምን መሰለሽ ባላንስ አድርጎ ማስቀመጥ እንጂ በህይወቴ ውስጥ አሁን ራሱ ስኖር እስራኤል ካንተ የሆነ ቀን የሆነ ነገር ልጠብቅ ይችላል። አንተም ከኔ መጠበቅ አለ ይሄ ተፈጥሮዬ ነው። የሆነ ነገር አንጠብቅም ወይም ደግሞ ሰዎች ግዴታ የለባቸውም ካልን የሆነ ምንጥለው የሆነ ሞራል ቫልዩዎች አሉ። ገባ? መደራረስ ያለብን ቦታ አለ። ግን አንድ ምረዳው ነገር አለው ከስራ አንፃር ብዙ ጊዜ ምን ይባላል መሰለ ያደክበት ሰፈር አትኑር ሰፈር ቀይሩና የሚለው የትላልቅ ሰዎች ምክር አለ። ሰዎች አብረው ሲያድጉ ሲተዋወቁ ምናምን መፋተግ አለ፣ ፉክክር አለ። በጥሬ ቋንቋው ሰዎች ይመቀኛኛሉ ምናምን አይደል? እኔ የምሰራበት ቦታ ላይ የሥራ እድል ቢኖር እንኳን አንድ ማቀውን ሰው አምጥቼ ኮንፍሊክት ኦፍ ኢንትረስት አለ፣ ካንተ ጋር ያለ መተዋወቅ አለ፣ እንደ ልብ ስራን ማኔጅ ማድረግና ያለ ማድረግ ታዘዘኝ ይችላል ነገር በቃ በጣም ብዙ አይነት ኢነርጂዎች አሉ የምትፈራቸው። ከምታቀው ሰው ይልቅ የማታቀውን ሰው ያንን ድል እንዲጠቀም ትመርጣለህ። ከክፋት ላይ ሆን ይችላል። በጣም ብዙ የሰማናቸው ነገሮች አሉ። እንዳልኩ ነው ንጽህናችንን ካጣን ቆይተናል። አሁን ይሄን ምልሽ 21 20 ዓመቴ ላይ ብትጠይቅ ይኖሩ የሆነ የሥራ እድል መጣ ሁሉንም አግበስብሼ ሊሄድ ይችላል። ሰዎች በሆነ አጋጣሚ እድሜያችን ከፍ ያለ እየሄደ በመጣ ቁጥር እሷ ያለችው ነገር ይመጣል። መጠበቅ ይቀንሳል፣ በሰዎች ማዘን ይቀንሳል። እከለ ያስከፋኝ ምናምን ይያልክ ይሄ መብሰል የሚያመጣው ጠባብ የሆነ ሰርክል አለ አይደል? ስሞል ሰርክል ኢንጆይ የምታደርገው አለ። እና እኔ ምናምን አለው ሁሉም ሰው ያን ያህል የከፋ ደረቅ እድል ሊኖረው አይችልም። አንድ ወይ ሁለት ሰዎች የሚሰሙት አንድ ሁለት ሰዎች አሉልኝ የሚላቸው ሰዎች ይኖሩታል። ባይኖሩ መጽናኛ ሰዎች ይኖሩታል። መንፈሳዊ መንገድ ሊሆን ይችላል። ገብቷል? ፋይናሊ በቃ ኦኬ ሰው አይሆነኝም። የአንድ ሰው የግለሰብ ውሳኔ ስለዚህ አሁን እኔ ጓደኝነቴን ከአምላኬ ጋር አደርጋለሁ። ጓደኛዬ ራሴ ነኝ፣ ጓደኛዬ ጥንካሬ ነው፣ ጓደኛዬ ስራዬ ነው የሚለው ድምዳሜ ላይ ትደርስ